ሰላም ተወዳጆች እንዴት ናችሁ? የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ የምንመለከተው ሀሳብ ብቸኝነት ነው። በዚህ ቻናላችን በኦርቶዶክሳዊ ሲኒማ የተለያዩ መንፈሳዊ መልእክቶችን፣ ዶክመንተሪዎችን፣ የገዳማትና የአድባራት ታሪኮችን የምናሳይበት የምናስተላልፍበት ቻናላችን ነው። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህ ቪዲዮ ደግሞ ይጠቅመዋል፣ ቢያዳምጠው ህይወቱ ላይ ለውጥ ያመጣለታል ለምትሉ ሰው ላኩለት። ምክንያቱም እርስ በርስ ካልተደጋገፈን ነጋችንን ማሳመር አንችልምና። ለማንኛውም በጣም ወዳችኋለሁ። የዛሬ ሀሳባችን ምን መሰላችሁ? ብቸኝነት ይሰኛል። ብዙ ሰዎች በብዙ ሰዎች ተከበው፣ ብዙ ሰዎች በጣም ትልቅ በሚባል የህይወት ስኬት ውስጥ ቆመው በጣም ብቸኞች ናቸው። ለመሆኑ ሰዎች ኖሯቸው ዓለማዊ በሚባል ነገር ላይ ስኬታማ ሆነው ሰዎች ለምንድን ነው የብቸኝነት ስሜት የሚሰማቸው? አንዳንዴ በዓለም ታሪክ ከፍተኛ ደረጃ የደረሱ በጣም ታዋቂ ተጽዕኖ ፈጣሪ የሚባሉ ሰዎች በዚህ ስር በሰደደ ብቸኝነት ይጠቃሉ። ለመሆኑ እነዚህ ሰዎች ምን ጎሎባቸው ነው ብላችሁ ጠይቃችሁ አታውቁም? አንድ በቅርቡ አሜሪካ ውስጥ በተደረገ ጥናት በጣም ሴሌብሪቲ ከሚባሉ ከፍተኛ ተጽዕኖ ፈጣሪ ከሚባሉ የቢዝነስና የሚዲያ ሰዎች ከ85% በላይ የሚሆኑት ስር በሰደደ ብቸኝነት ይጠቃሉ። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናትነቷ፣ ፍቅሯ፣ ከምንም በላይ ደግሞ ለልጆቿ የምትሰጠው የስነ ልቦና ድጋፍ ምናልባትም ምዕመኖቿ በእንደዚህ አይነት ስር በሰደደ የብቸኝነት ስሜት እንዳይጠቁ አድርጓቸው ሊሆን ይችላል። ግን ተወዳጆች፣ ሁለት ነገር በህይወታችን ወሳኝ ነገር ነው። አንደኛው እኛ ከሰዎች ጋር ያለን መስተጋብር፣ ሁለተኛው እኛ ከእግዚአብሔር ጋር ያለን መስተጋብር ነው። እነዚህ ሁለቱ የብቸኝነት መድኃኒቶች ናቸው። ብቸኝነት ሳቅ በከበበው ፌሽታና ደስታ ባለበት ቦታ በጣም በስፋት አለ። በደህየ ብቻውን ሆኖ ራሱን ከሚያዳምጥ ሰው ጋር ብቸኝነት ላይገኝ ይችላል። ዛሬ ግን ለብዙዎች የህይወት መስመር መበላሸት፣ ብቸኝነት ያመጣባቸው ጣጣ፣ እንዲሁም በህይወታቸው በረከታተው ብዙ ሰው አጠገባቸው ሆኖ ግን የልቤ ሰው ስላጡ ሰዎች እንነጋገራለን። ይኸውም በዚህ ችግር ስር በሰደደ ብቸኝነቱ ስላላችሁ ሰዎች እነዚህ 3 መፍትሄዎች በጣም ጠቃሚ ናቸውና በህይወታችሁ ብትጠቀሙበት አደራ እላለሁ። የመጀመሪያው ነገር ምን መሰላችሁ? የህይወታችሁን ሀሳብ የሚከተልላችሁ ወይንም ደግሞ ራዕያችሁን የሚደግፍላችሁን ሰው ጓደኛ አድርጉ። ይሄ ምን መሰላችሁ? በመጽሐፍ ቅዱስ የተለያዩ ወጣቶች የተለያዩ ታሪኮች የተሳሳተ ጓደኛን ይዘው የተሳሳተ የህይወት ምዕራፍ ላይ የወደቁ ሰዎች እንመለከታለን። ለሁሌም ለአንዴም ለመጨረሻም ጊዜ ደግሞ ምሳሌ የሚሆነው ሶምሶን ነው። ሶምሶን ስር በሰደደ ፍቅር ውስጥ በገባበት እግዚአብሔር የሰጠውን ኪዳን ረስቶ ራሱን ለዛች ሴት አሳልፎ በሰጠበት በሱና በመልአኩና በእናቱ መካከል የነበረውን መሐላ ረስቶ የራስ ፀጉሩን ኃይል በገለጠበት በዚያ ወቅት እግዚአብሔር እስከ እድሜ ዘመኑ በጸጸት በንስሐ እንኳን ሊመልሰው ማይችለውን በደል እንደበደለ ባወቀ ጊዜ ባለመመለሱ ብቻ መከራ ስለመቀበሉ እናያለን። ስለዚህ ውድ ተወዳጆች፣ በየትኛውም ሰዓት በየትኛውም ፕሮፌሽን ላይ በየትኛውም የስራና የኑሮ ሁኔታ ላይ ሆኑ የእናንተን ራዕይ፣ ሀሳብ፣ የነገ ፍላጎቶቻችሁን አፕሪሼት ከማያረጓችሁ፣ አቅጣጫ ከማይጠቁማችሁ፣ መንገዱን አብረን እንጓዛለን ብለው ከማያበረታቷችሁ ሰዎች ጋር ጓደኝነት አትመስርቱ። ምክንያቱም ክፉ ባልንጀራ መልካሙን አመል ያጠፋዋል እንደሚል መጽሐፍ። ስለዚህ ከብቸኝነት እንድትርቁ በራስ መተማመናችሁ ደግሞ መስመር እንዲይዝ ከፈለጋችሁ የምትመርጧቸውን ጓደኞች ላይ ተጠንቀቁ። ምክንያቱም ጥሩ ጓደኛ ተስፋ ወዳለበት በረከት ወዳለበት ቦታ ይመራችኋል። ግን የተሳሳተ የስነ ልቦና አወቃቀር ያለው ጓደኛ የት እንደሚወስዳችሁ የጓደኞቻችሁ ህይወትን አይታችሁ መመልከት በቂ ነው። ሁለተኛው ከእግዚአብሔር ጋር ያለንን ትስስር ማጠንከር። በዚህ ምድር በጣም ብዙ ሰዎች በብቸኝነት ሂደት ውስጥ እየኖሩ ነው። ይሄም ዘመናዊነት ያመጣብን ጥላ ወይንም ደግሞ ኢንዲቪጁዋሊዝም የተሰኘ የህይወት ፍልስፍና ያመጣብን ክፉ መርገም ሊሆን ይችላል። ግን ሰዎች በቤተ ክርስቲያን ውስጥ ያለውን ክርስቶሳዊ ህብረት ከተመለከቱ ጥሩ ወዳጅ የሚያገኙበት ብሎም ከእግዚአብሔር ጋር ያላቸው ትስስር እጅግ በጠነከረ ቁጥር ለነገዋ ቤተክርስቲያን ተስፋ የሚሆኑ ልጆችን የሚያፈሩበት ሂደት ነው የሚፈጠረው። ስለዚህ ወዳጅ
በጣም ብቸኝነት ከተሰማ፣ ባዶነት ከተሰማ፣ አሁን ያለህበት የህይወት ደረጃ የስኬት ደረጃ ትርጉም አልሰጥ ካለ እመነኝ እግዚአብሔር በአንተ ህይወት ውስጥ ጎሏል ማለት ነው። ስለዚህ ከእግዚአብሔር ጋር ያለህን ጊዜ ማጠንከር፣ ማበረታታት፣ ያን ጊዜ እውን ማድረግ ይጠበቅብሃል። ካልሆነ ምን ይሆናል መሰለ፣ በጣም ብዙ በዓለም ላይ ከፍተኛ የሚባለውን የስኬት ጎዳና ላይ ቆመው ግራ ቀኛቸው በጣም በብዙ ጭብጨባና እልልታ የተሞሉ ሰዎች ቤታቸው ሲገቡ በጥልቅ የብቸኝነት ስሜት ተወረው የሚያለቅሱበት ጊዜ ይመጣል። ይሄ ቁሳዊ ደስታ ሊገዛው ያልቻለው የብቸኝነት ስሜት ምን መሰለ፣ አንድያ ነፍስ ከእግዚአብሔር ጋር ያላት ትስስር ስለተቋረጠ ነው። ስለዚህ ወዳጄ በጣም ብቸኝነት ከተሰማ እውነተኛ ከልቤም ሆኜ የምነግርህ ነገር ወደ ቤተክርስቲያን ሂድ፣ እግዚአብሔርን አናግረው። ሌላው ቢቀር መጽሐፍ አንብብ፣ ቅዱሳት መጽሐፍትን አንብብ። በነዛ ሂደት ውስጥ በነዛ የታሪክ ስብጥር ውስጥ እግዚአብሔር ላንተ የሚያበራው ብርሃን አለ። ገብቶሃል፣ አግኝተኛል ማለት ነው። ስለዚህ ከዚህ ጥልቅ የብቸኝነት በሽታ የምትወጣው አንተና እግዚአብሔር የራሳችሁ ጊዜ ሲኖራችሁ ነው። እግዚአብሔር ደግሞ አብሮ ካለ ዓለም አይደለም የምድር ፍጥረታት በሙሉ ሊተኩት የማይችለውን ጉርብትና ነው የምትፈጥረው። ስለዚህ ወዳጄ ከእግዚአብሔር ጋር ጥሩ ግንኙነት ይኖራል። ሶስተኛው ለራሳችን የምንሰጠው ጊዜ ነው። በጣም ብቸኝነት ውስጥ እንድንገባ ብቸኝነት እንድንለማመደው ውጤቱ ደግሞ በጣም የከፋ እንዲሆን ያደረገው አሁን ያለው ከዘመናዊነት ጋር የተያያዘው ሰዎች ጊዜዎቻቸውን ለብቻ የሚያሳልፉበት መንገድ ነው። ይሄ ምን መሰለ፣ በባለፈው ጊዜ የነበረው የማህበረሰብ አወቃቀር በጋራ መብላት፣ በጋራ መጫወት፣ በጋራ መመካከርን እንደ ትልቅ ኢሹ ይዘው ይንቀሳቀሳሉ፣ ወይንም ደግሞ ዋናው ማህበራዊ መሰረት ነበር። አሁን አኗኗሮቻችን በጣም ተገለው ነው። ግለሰቦች ለብቻዎቻቸው ነው የሚኖሩት። ልጆች እርስ በርስ የሚጫወቱበት ጊዜ የለም። የሆነ ነገር ቢያጋጥም በህይወት ሄደ የምታማክረው ሰው የለም። ካውንስሊንግ ጋር ነው የምትሄደው። በፊት ግን የኢትዮጵያውያን የህይወት አወቃቀር ውስጥ በቡናውም፣ በድሩም፣ በቁቡም፣ በማህበሩም ሰዎች እየተገናኙ ሶሻል የሆኑ ነገሮቻቸውን ሼር ይደራረጋሉ። ስለዚህ ወንድሜ አሁን ላይ ስክሮል እያረክ የምታሳልፈው ራስና ራስ ብቻ ሆናችሁ በስልክ ብዙ ሰዓት ማባከን አንድም የነገ ህይወት ላይ ስለ ራስ እንዳታስብ፣ ሁለትም በአንተና በማህበረሰቡ መካከል ሰፊ ግድግዳን እየገነባ ነው። ወንድሜ ብቸኝነት መዘዙ ራስን መጥላት ነው። ራስን መጥላት ደግሞ ራስን ወደ ማጥፋት ይመራል። ስለዚህ ፕሊስ እባክህ ለአንዴና ለመጨረሻ ጊዜ ለስልክ አጠቃቀም ውበትና ጊዜ እንዲሁም ስርዓት አበጅለት። ይሄን ነገር ካስተካከልክ እመነኝ ስር ከሰደደ ብቸኝነት መውጣት ትችላለህ። በጣም አመሰግናችኋለሁ አብራችሁኝ ስለምትሆኑ ስለምታበረታቱኝ። ይሄ ደግሞ ቪዲዮ ይጠቅማል ለምትሉት ሰው ሼር አድርጉለት። ለቻናላችን ደግሞ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በጣም ወዳችኋለሁ።